ምንድነው? ጠይቀኝ። ያልከኝን ብር ግን ትሰጠኛለህ? ትዳርም እኮ የራሱ የሆኑ ችግሮች አሉት። ታዲያ እኔና ካሌብ በፈጣሪ ፊት እኩል እንታያለን? አይደለም። ሰሞኑን የምትነግረኝ ነገር በሙሉ ያስቀኛል። አባዬ መግደል እንኳን ቢኖርብኝ ገድዬ ህይወቴን ማስተካከል አለብኝ። ወንድ ልጅ እንዲቆራት ሲሆን ደስ ይላል። እሷ እኮ የኔ ኦሪጂናል ፋይል አገኘው ብላ ነፍሷን አታውቅም። ይሄኔ እንዴት እንደምታባረን እያሰበች ይሆናል እኮ። ጉዳዩ ሲፈጠን የኔን እሽታ ስታይ ብቻ በተለያየ ምክንያት ቆይ ምንድነው ሐሳብሽ? አልገባኝም። ገብቶሻል? ምንድነው ሐሳብሽ? ሰውዬ የሆንከውን ለምን አትናገርም? እኔ ምንም አልሆንኩም። ከመጣሽ ነይ። እንዴ ተዝናንቼ ካልጨረስኩስ? ብዙ ባትኮፈሺ ጥሩ ነው። አሁንም እየተናገርከኝ ነው? አዎ። ትመጫለሽ ወይስ አትመጭም? የተፈጠረውን ለምን አትነግረኝም? ቆይ የተፈጠረውን ለምን መተሽ አታይም? ደህና አይደለህም እንዴ ዳኒ? አዎ ደህና አይደለሁም። ከመጣሽ ነይ፣ ካልመጣሽም አትምጪ። ከዚህ በኋላ አታገኚኝ። እሺ እመጣለሁ። ግን አንተ ምን ሆነህ ነው? ምንም አልሆንኩም። ቻው። ምን ሆነ ነው? አይ ምንም አልሆንኩም። አይ የሆነ ነገርማ ሆኗል። ደህና ነኝ። አንድ ጓደኛ ያናዱኝ ነው። ቆይ አንቺ እንዴት ነሽ? በጣም ደህና ነኝ። ለምንድን ነው ያናደደህ? አረ ቀላል ነገር ነው። ትክክለኛ ቀን አይደለም መሰለኝ የተገናኘ ነው። እንዴት? እኔም ደክሞኛል፣ ወደ ቤት ልባ። አንተም ብቻ እረፍት አድርግ በቃ። እንድረጋጋ አንቺ ታስፈልጊኛለሽ። የሆንከው ነገር የነገርከኝ ከሆነ ቀላል ነው። እንደዚህ ፊት የሚያስጥል ነገር አይደለም። እኔ ደግሞ ስራውዬ ስለመጣሁ በጣም ደክሞኛል። እንደዚህ የረዘመ ፊት ማየት አልፈልግም። እንዴት ነው ስራሽ? ያደክማል አይደል? ስራ አይደል እንዴ? አባባና ትሁት እንዴት ናቸው? ደህና ናቸው። የትባል ግን በጣም ታጋሽ ነው። ይሄን ሁሉ ጊዜ ከቤት ወጣ ስትቆይ በጣም ይታገሳል። እና ጥሩነት ነው እንዴ? እና መጥፎ ስለሆነ? አይ በዚህ ልክ ነፃነት መስጠት ልክ ነው ብዬ አላስብም። ምናልባት ትዳሩን ከጸብ እየጠበቀ ቢሆንስ? እኔ ግን እየፈረሰ መሆኑ ነው የሚታየኝ። እንደዛ ካሰብካት መክራትም? እሷ እኮ ትልቅ ሰው ናት፣ ታላቄም ናት። ምክር ያስፈልጋት እንዴ? ታናሽ መክሮ አይመልስም ያለው ማን ነው? በትዳር መሀል መግባት አያስፈልግም። ምን አገናኝቶት? ምከራት እኮ ነው ያልኩህ። እሷን ተያት እባክሽ። እኔ ገና ብዙ የሚያሳስበኝ ነገር አለ። ለምሳሌ ከሚስቴ ጋር የምኖርበት ቀን መቼ ነው ብዬ አስባለሁ። የኔ ፍቅር እያስጨነኩ እንደሆነ አውቃለሁ፣ ግን የህልም ዓለሙን ትተን ባለን ነገር እንድንኖር ብቻ እኮ ነው። ራስ ምታት እንደሆነብህ አይደለም። አውቃለሁ የኔ ፍቅር። እኔ ደግሞ እንድትኖሪልኝ የምፈልገው ህይወት አለ። እንደምታስብልኝ እኮ አውቃለሁ፣ ግን አብሮነታችን ውስጥ ሁሉም ነገር ይሆናል። እሺ የኔ ቆንጆ። ደህና ነኝ። ኧረ ተወኝ አባዬ። ታማኝ እኮ ጠፋ። አጭበርባሪ በጣም በዝቷል። ምን ተጭበረበርክ? አይ እኔ እንኳን አልተጭበረበርኩኝም አባዬ። አንተ ግን እንዴት ነው? ያው እንደምታየኝ በየቀኑ ደህና እየሆንኩኝ ነው። አንድ ጥያቄ ልጠይቅህ ነበር። ምንድን ነው? ጠይቀኝ። ያልከኝን ብር ግን ትሰጠኛለህ? አዎ። ምን ነው? አይ ስላልመሰለኝ። የማይመስል ጥያቄ ነው እንዴ ጠየቀኝ? አይደለም። አረ የሚመስል ጥያቄ ከጠየቀኝ እሰጥሃለሁ ካልክ እሰጥሃለሁ ነው። አባዬ ብዙ ሰው እኮ ቃሉን እያጠፈ ነው። ሁሉም ሰው አይደለም። ምን ታደርገዋለህ? በእኔ ግን አትስጋ። ወይ ግን እንደምመልስልህ አምናሃል አይደል? በእርግጥ አምኛለሁ። ባትመልስልኝም ግን ብዙ አላዝንም። ለምን? ምክንያቱም ከእጅ ወጣ ነገር እንደሚመልስልኝ እርግጠኛ አልሆንም።
አሁን ግን እርግጠኛ ሆነ ስጠኝ። ስለዚህ ማዘን ስለማልፈልግ ከተመለሰልኝ አዲስ ነገር እንዳገኘው ነው የምቆጥረው። ስለዚህ ይሄ እኔ ህግ ነው። ዋናው ገንዘብህን ማግኘትህ ነው። ገንዘብህን? አዎ አንተ ጋር ከገባ እኮ ገንዘብህ ነው። ልመንህ? እስካሁን እኮ አምነህ ነበር። አሁን ምን መጣ? አይ ምንም አይደለም። እሺ ጥሩ። ዳንኤል የሆነ የሚያውቀው ነገር አለ። ቆይ አባዬ አንተ እንዴት አወቅ? የዛሬ አውራሩ የሆነ መረጃ ያለው ይመስላል። ማለቴ ማን ይነግረዋል? እኔ ምን አውቄ? ካወቀም አወቀም። እንደውም ሁሉም ነገር ፍርጥርጥ ብሎ ሰላም ማግኘት ነው ፈልገው። ሰላምን የምታገኝ ከሆነ አሁኑኑ ሁሉን እንጨርሰው። አባዬ ቀጣዩ ምን ሊሆን እንደሚችል ታውቃለህ? እገምታለሁ። ትገምታለህ እንጂ አታውቅም። አንተ ግን በግምትም አታውቅም። ለዚህ እኮ ነው የምፈራው። አትፍራ። እስካሁን ከደረሰብህ የሚብስ ነገር የለም። እንደውም እያንዳንዱን ታወራርድበት ጊዜ ነው። ትውጡ ነው አልፈላ። አባዬ ዳንኤል ስለቤቱ ጉዳይ ያውቃል። ኧረ እባክሽ። አዎ ስታወሩ ተደብቆ ሰምቷቸዋል። አየህ አላልኩም? ወሬው ምንም አላማረኝም ነበር እኮ። አሁን ለሱ አይነግራትም። ምን ይሆናል? ያወቀው እኮ የሰራነው ወንጀል አይደለም። ከነገራትም ይንገራት፣ ካልነገራት ግን እንዳይነግራት ነግረዋለሁ። ካልጠየቀ ግን ምንም አትበለው። ቆይ አንተ እንዲያስጨንቀህ ምንድን ነው? እኔ ምን አውቄ? የማያስጨንቅ ነገር እኮ ነው። ምንድን ነው የሚያሳስብህ? እኔ እኮ ግራ የሚገባኝ ለትሁት የሚነግሯት ነገር ነው። ድሮም እኮ ከኔ የሚደበቅ ነገር አልነበረም። ብዙ ጊዜ ተናግረሽ ካሌብ እኮ ስላላመነ ነው። ታዲያ የዚህን ያህል? እኔ በህይወቴ ብዙ ፈጣጣ ሰዎች አጋጥሞኛል። እንደዚህ ግን በምድር ላይ የለም። እንዴት እንደበሸቀ ብታዩት። የራሱን ንብረት እኮ የተወሰደበት ነው የሚመስለው። እና የኔ ነው ብሎ ቋምጧል ነበር። ይሄኔ ስንት እቅድ አቅዶበት ነበር። ግን የሚለቃት አይመስለኝም። ምን አገባን? ይጨረሱ። አሁን እንደምንም ብሎ ይጠራታል። ታውቃለህ አባዬ ባትመጣ እዛው ብትቀር ስሜቴ ነበር። ዛሬም ፊት ያው ነው። አዎ ያው ነው። ሰላም አይደለም። በጓደኛ ምክንያት አይደለም። ስራ ፌል አድርጎብኝ። የቱ ስራ? የኔና አንቺን ህይወት ይቀይራል ያልኩት ትልቁ ስራ። ተገለገልካ? አልገባኝም። ባጉል ተስፋ ደከምን እኮ። አሁን ግን ተበላሽቷል። በቃ ወደሚታየው ወደ ትክክለኛው ህይወት ትመለሳለህ። አጉል ተስፋ አልነበረ እንዴ? ፌል አድርገህም እኮ ተስፋ እንዳለ እያወራ ነው። እንድታጽናኝ ነበር የጠበቅኩት። ለኔ ግልግል ነው፣ ደስታ ነው። ስለዚህ አላጽናና። እሺ የኔ ፍቅር፣ ይኸውልህ የማይሆን ነገር ቢሆን ነው ያልተሳካው። ምናልባትም ፈጣሪ በእያንዳንዱ ነገር እየጠበቀ ይሆናል። ይሄ መጽናኛ ቃል በጣም ያናዳል። የሆነ ሰው ትልቅ ነገር ሲያጣ አይዞ በርታ ቢከብድህም ቀጥል ሲባል ደስ ይላል። ግን ፈጣሪ ላንተ አላለው ማለት በጣም የሚያስጠላ ቃል ነው። ይኸውልህ ያንተ ቢሆን አንተ እጅ ላይ ነበር። ያንተ ስላልሆነ ነው። እስቲ ፈጣሪ ያቅልኛል። ሄሎ እኔ ልጅ ፈልገሽኝ ነው? አዎ ወደ ቤት እየገባን ነው። ነይ ችግር የለውም ትችያለሽ። እሺ ማን ነች? ኤደን። ቆይ ምን ፈልጋ ነው? የምታማክረኝ ነገር ይኖራል መሰለኝ። ሚስጥር ይሆናል። ስለዚህ ነው ያልገባ። አረ መግባት ያለብህ እንደውም ዛሬ ነው። እንዴ አባዬ ሚስጥር ነው ካለች መውጣት የት ይቀራል? በል አሁን ወደ ቤታችን እንግባ። አቤት አባዬ። ሴት ልጅ ትመጣለች ብሎ ቤት አልገባም ማለት ምን ማለት ነው?
እቺ ልጅ አሰርታባለች እንዴ? እኔ እኮ አንተ ንግግር አልችልም። እኔ እንኳን እንዲጨጓራን እየላጥክን ችዬ አይደለ? በላሁና እንሂድ እባክህ። እንዴት ዋልሽ የኔ ልጅ? ደህና ነሽ? ደህና መጣሽ? ሰላም ነው? ሰላም ነሽ? እግዚአብሔር ይመስገን። ቁጭ በይ፣ አረፍ በይ። እሺ ጋሽ። ይቅርታ ጋሽ፣ እንግዲህ አስቸገርኩት። እማማክረው ሰው ከእርሱ ውጭ ሌላ ሰው ስለሌለኝ ነው። ችግር የለውም የኔ ልጅ። አውሩ በቃ እናንተ አባዬ፣ እኔ ልሂድ። ኧረ ችግር የለውም፣ ቁጭ በል። ሚስጥር አይደለም የምናወራው። ሚስጥር አይደለም ካለች ፉን። እሺ አባባ ምን መሰሉት? ዳኒን እንዲመክሩልኝ ፈልጌ ነበር። ምን ነው አስቸገረሽ? ይኸውልዎት አባባ፣ እኔ እወደዋለሁ። አግብቼ ሰላም ያለው ህይወት መኖር እፈልጋለሁ። እሱ ግን ትልቅ ብር እስኪያገኝ ነው የሚጠብቀው። እኔ በዚህ መሀል ተስፋ እያጣሁኝ ነው። ተስፋ እየቆረጥኩ ነው በቃ። ስራውን ግን ታውቂዋለሽ? መቼ የተጨበጠ ስራ አለውና? ዛሬ አሁን ትልቅ ተስፋ ያደረኩበትን ስራ አጣሁ ብሎ እያማረረ ነበር። ዝም ተብሎ ሚሊዮኖች ይገኛል እንዴ? ተለፍቶ ነው እንጂ። እሱማ ልክ ነው። ቆይ በዛ ላይ እየሰራ ያለው ነገር ወንጀል ቢሆንስ? ለእኔ እኮ ትልቅ ስራ ከማለት ውጭ ምንም እንደሆነ ነግሮኝ አያውቅም። አንዳንድ ሴት አስቸጋሪ ነች። ወንድ ልጅ የሆነ ነገር እንዲኖረው ትፈልጋለች። በሀቅ በጉልበቱ ቢሰራ መቼ የተሻለ ህይወት እጠላለሁ እኔስ። ካልሆነ ግን ያገኘውን ስራ ይስራ፣ እኔም እሰራለሁ። በቃ ባለን ነገር መኖር እንችላለን። ጥሩ የኔ ልጅ፣ አናግረዋለሁ። ከሁሉ በላይ ግን ያንቺ ይበልጣል። ስንት ጊዜ ተመከረ፣ ግን ምንም ይኸው ያው ነው በቃ። አይዞሽ ልጄ፣ አይዞሽ፣ ይስተካከላል። እሺ አባባ። ግን በደረቁ ምን ነው ቡና ይፈላ እንጂ። አይ አይሆንም አባባ፣ እኔ አሁን ልሄድ ነው፣ ልወጣ ነው። ሳትጫወቺ? አይ መሄድ ይኖርብኛል። እሱም ባያገኘኝ እመርጣለሁ። እሺ የኔ ልጅ፣ ካሌብ ሸኛት። እሺ አባዬ። እሺ ጋሽ፣ እንግዲህ በቃ ሰላም ዋሉ። እሺ የኔ ልጅ፣ እዛው ሰላም ብያለሁ። እሺ እሺ እሺ፣ ሰላም ዋሉ። ካሌብ በሸኛት እንግዲህ። እሺ እሺ ሸኛት። ሚስቴ የት እንደሄደች አላውቅም። የምሬን። አየሽ፣ አንዳንዶቹ ለትዳር ይሮጣሉ፣ አንዳንዶቹ ደግሞ ከትዳር ይሮጣሉ። አታስፈራራን እንጂ። አትፍሪ፣ ግን ያመንሽበት ነገር ውስጥ ግቢ። በእርግጥ ዳኒ የተወሰነ ችግር አለበት እንጂ ይወደኛል። ስለዚህ ትዳር ውስጥ ከመግባትሽ በፊት ማጥራት ያለብሽን ነገር ሁሉ አጥሪ። ትዳር ውስጥ ገብቼ እንኳን ማጥራት አልችልም። ትዳርም እኮ የራሱ የሆኑ ችግሮች አሉት። ይህን ሁሉ ነገር አጥርቶ መግባት አይሻልም እንዴ? ትዳሩ ስብስብ ነው እንዴ? አይደለም። ታዲያ ለምን ከባድ አደረግከው? ዘው ተብሎ ተገብቶ ዘው ተብሎ የሚወጣበት ነገር አይደለም። ማስተካከል አይቻልም? ለምሳሌ ተመልከች፣ የኔ ሚስት ከቤት ከወጣች ሳምንት ሆናት። በምን ሂሳብ ነገሮችን ላስተካክል? በእርግጥ ይከብዳል። ልክ ነሽ፣ ይከብዳል። ከባድ ነገሮችን ይዞ መዝለቅ ከባድ ነው። አሁን እያደረግሽ ያለሽው ማሻሻያ ነገር ጥሩ ነው እያልኩሽ። አመሰግናለሁ። ብዙ ሸኘ። አንተም ከቤት እንዳትርቅ። በቃ እኔ ልጅ። እሺ እሺ። አባዬ በድጋሚ ተሸወድኩ። ማን ሸወደ? ጓደኛዬ ነው። ማስረጃ ካለክ ሰው? የለኝም፣ ግን እኮ አምኜው ነበር። አትፍረድበት። እሱም በሌሉ ተሸውዶ ይሆናል። ምንስ ቢሆን የተሸወደ ሰው ቢሸውድ አይፈረድበትም። እሱም የደረሰበት ከባድ ስለሆነ ነው። አባዬ አንዳንዴ እኮ ሚዛናዊ ላልሆን እችላለሁ፣ ግን ደግሞ የራሴ እውነት አለኝ። አንተም ታደርገው ነገር ሌሎችን አይጉዳ እንጂ ችግር የለውም። ሁሌ ላይ ጠቅም ይችላል፣ ግን ህይወት አላዳላችም። ፈጣሪ ሳላዳላ ምን ተዳላ? ለምሳሌ የኔ ቤተሰቦች በጣም ደሃ ናቸው። ለእኔ ምንም የሰጡኝ ነገር የለም። አንተ ደግሞ ለካሌብ የሰጠኸው እኔ። ታዲያ እኔና ካሌብ በፈጣሪ ፊት እኩል እንታያለን?
አንተ የበለጠ ታድለሃል። ተቀባይ እንዳትሆን ሰጪ እንድትሆን ፈጣሪ አድለዋል። የታለ የሰጠኝ ዶላር ከሰማይ እንዲወረወር ላስበህ ከሆነ አይሆንም። ቢወረወርም ቀድሞ የሚቀልብብህ ይበዛል። እኔ ፍልስፍና አልችልም። ፍልስፍና አይደለም እውነታው ይሄ ነው። በሰው ነገር አትናደድ። አንተ ደግሞ ለሁሉም እንድታወራ ትጠብቃለህ። አባይ ይቅርታ ዳኒ ሳልነግርህ። ምን ነው? ኤደን አግኝቻት ነው። ኤደን እኔ? አዎ ያንተ ኤደን። መንገድ ላይ ተገናኝተን ምሳ በላን። ማለት ችግር አለ? አይ ችግር የለውም። እና በላችሁ? አሪፍ ነበር። ቆንጆ ምሳ ነበር። አሪፍ ነበር። ቆይ ታዲያ እንዴት ሳትደውሉልኝ? በእርግጥ አልመጣህልም። ደግሞ አንተ ባሏ አይደል? ጊዜ ታገኛታለህ። አዎ እሱ ልክ ነህ። አገኛታለሁ። አዎ እኛም እሱን ብለን ነው። አይ ጥሩ። እረፍት ላድርግ ካሌብ። ኦኬ እረፍ። ምን ነው ዳኒ? በሰላም? ይሄ ውሻ ሚስቴን ምሳ ጋበዛት። ምንድነው የሆነ ነገር በተነገረሽ ቁጥር መገለፍጭው ወይስ ድልሽን እያከበርሽ ነው? አይደለም። ሰሞኑን የምትነግረኝ ነገር በሙሉ ያስቀኛል። ምንድነው የሚያስቀው? በሄዱ ይመጣብኛል። ምሳ እኮ ነው የጋበዛት። አንተ የሱን ሚስት ምን ያልወሰድክበት ነገር አለ? የማይወዳደሩ ሰዎችን አታወዳድሪ። ቢያውቀው እኮ ቆሻሻውን ነው የተሸከምኩለት። የተሸከምከው መርጠ የተሸከምከው እኮ አንተ ነህ። ቆይ እሱ ምን አስቦ ነው? ወዷትም ቢሆን ግን አልፈርድበትም። እባክሽ ቱት እንደዚህ አትበይኝ፣ እኔ ይጨንቀኛል። ዳኒ ጠየከኝ፣ የጠረጠርኩትን መለስኩልህ። ይኸውልሽ እኔ ምንም ነገር መቋቋም እችላለሁ፣ ግን በሱ አይምጣብኝ። እንግዲህ ጸልይ። እሱ ገንዘብ አለው፣ በዛ ላይ ባህሪ ያለው። ትንሽ ከተግባቡ በቃ አለቀ። ታውቃለህ ደግሞ ሚስቱም ጥላው ሄዳለች። እንደዛ ከሆነ ከነ ቤተሰቡ ነው ማቃጠለው። እኔ ለምን እዛ ቤት እንደምትመላለሽ አልገባኝም። ቆይ ፈለግሽው ነገር አለ? ፈልጌ ነው የምመላለሰው። ለምን ይሆናል? እኔ እኮ የሌለው ሰዓት ሳይቀር ነው የምትመጪው። እውነት አባባን ፈልገሽ ነው የምትመጪው? እኔ የምለው ደግሞ ካሌ መንገድ ላይ እንዳገኘሽ ነገረኝ። አዎ አገኘ። በጣም አሪፍ ሰው ነው አይደል? በጣም አሪፍ። ምን ነው? ኧረ ምንም፣ በጣም አሪፍ ሰው ነው። አዎ በተለይ ትዕግስቱ። ለነገሩ ያባባል ልጅ አይደል? ቆይ እንዴት ይሄንን ባህሪን እስካሁን አልተገነዘብሽም? ምኑ? እንደምቀና እንዴ? በትባል ነው ምስቀና? በሁሉም እቀናለሁ፣ በሴት ጓደኛሽ ሳይቀር። ከዚህ ሁሉ ብታገባኝ እኮ እኔ ነኝ የምመሳስለው ላልጄ ለፍቅርህን ባላንስ ታደርገው ነበር። የማገባሽ ቀን ሩቅ አይሆንም፣ አታስቢ። ተስፋ አደርጋለሁ። በእርግጥ አታምኚኝም? አምናለሁ። አምኜህ ነው እስካሁንም አብሬህ ያለሁት። እንዳትርቂኝ ብቻ። ተስፋ እንዳልቆርጥ ጸልይ። ፕሊስ እንደዛ አትበይ። ትሁት አንዴ ቁጭ በይ እስቲ ላናግርሽ። እባክሽን ትሁት ለመጨረሻ ጊዜ ላስቸግርሽ፣ የሆነ መፍትሄ ስጪኝ። በምን ጉዳይ? አባዬ በሸመጠጠው እንዲሁም በኤደን ጉዳይ። ይኸውልህ ዳንኤል፣ ኤደን ህልም ሳትሆን በሚገርም ሁኔታ እጅ ላይ ያለች ድንቅ ሴት ናት። ይቅርታ አድርግልኝና ግን ለአንተ አትገባም። ቆይ አንቺ ሳትሳደቢ ግን መምከራችን ስድብ ሳይሆን እውነተኛ ንግግር ነው። አንተ የምትመኘው ቤት፣ ንብረት፣ ገንዘብ ከዚህ በፊት ቅዠት እንደሆነ ነግሬህ ነበር። ቆይ እሺ እኔ ምን ላድርግ? ስራ የለኝም። ተስፋዬ እኮ ቲናን አምኜ የገባሁባቸው ነገሮች ናቸው። ምን እንደሚያስቀኝ ታውቃለህ? አንተ ሶስተኛ ሰው መሆን። ሀብት ለማግኘት የተጠጋኸው አንዷን ባለ ሀብት ቢሆን ያው ባይደገፍም ተስፋ ይኖርሃል። እቺ ግን እኮ ለራሷም እያምታታቸው የምትኖር ናት። ካሌብ እኮ ባሏ ነው። ሌላው የሚያዝናናው ነገር ደግሞ በካሌብ እጅ ምንም ንብረት አለመኖሩ ነው። ያው አባቱ ማለት የልጁ ነው።
እንዲህ አይነቱ የሞኝ ሀሳብ ያዋጣኛል ካልክ መቀጠል ትችላለህ። ግን ስለጠየከኝ የሚያዋጣን እየነገርኩ ነው። እሺ ለመጨረሻ ጊዜ ልጠይቅሽ። አንተ መምከርኩ ጉንጭ ማልፋት ነው። እኔ ደግሞ ብዙ ስራ አለብኝ። እስካሁን ሰዎች ከመከሩ ውስጥ አንዱንም እንኳን አላደረግኩም። ስለዚህ በውጤቱ ትማራለህ። ሄላ እንዴት ነሽ? ማን ልበል? ቲና ነኝ እባክሽ። እሺ ቲና፣ በሀገር አለሽ እንዴ? የት እንድሄድ ፈልገሽ ነበር? እሺ አሁን ምን ልታዘዝ? እኔ ስለሌለው ጠገብሽ አይደል? ምን ላድርግ? ልትገብ እንጂ የቤቱን ሰላም ብታዩ። ቤት አልሽ? ተጠርገሽ ትወጫለሽ። ወጪው ግን እንዳይቀየር። እኔ እኮ ቲና ነኝ። በሚገባ አቅሻለሁ። አሁን ለምንድን ነው የደወልሽው? ጭቅጭቅ አምሮሽ ነው? አንዳንድ ነገር ልጠይቅሽ ነበር። ይቅርታ፣ ምንም የምነግርሽ ነገር የለም። ስራ አለብኝ። ይታባሽ። ቲና ደውላላችሁ ታውቃለች? አዎ ደውላልኝ ነበር፣ ግን የሆነ መረጃ ለመጠየቅ ነው የሚመስለው። ምን አልሻት? ስራ ላይ ነኝ ብዬ ዘጋውባት። ጉዷን አላወቀች። ትዝናና እንጂ። አሁን ግን ዳንኤል ሳይቀየርባት አይቀርም። መቀየሩማ እኮ አይቀርም። በጣም እኮ ነው የሚጠላት። ቆይ ግን ወንድ ልጅ ለገንዘብ ብሎ እንዴት እንደዚህ አይነት ነገር ውስጥ ይገባል? አንዳንዴ እኮ አትተዋወር። እሱ ያልያዘው ያልጨበጠው ንብረት እንደ ስካር አድርጎታል። አባዬ እንደ ማጥወልወልም እንደ ማስመለስም ቢያረጋት ቤሳቤስቲን ሳንቲም አታገኝ። ምን አሰባችሁ ታዲያ? እኔም እኮ ጥያቄ ይሄ ነው። እነሱም እንዳሰቡ ይነጋገሩ እንጂ እኛማ ምን እናስባለን? እሺ የተከበሩ፣ ምን ልታዘዝ? የመጨረሻ ጥያቄ ልጠይቅሽ። እሺ ጠይቀኝ። አባዬን ብር አበድረኝ ብዬው ነበር። ይሰጠኛል ወይስ አይሰጠኝም? እኔ እኮ ጠንቋይ አይደለሁም። በተቻለሽ መጠን ሳትቀልጅብኝ ንገሪኝ። የእውነቴን ነው። እኔ ይሄን እንዴት ላቅ እችላለሁ? እሺ ገምች። ምን ልገምት? እሰጣለሁ ካለ ይሰጣል። አላመንኩትም። ቆይ ስንት ብር ነው? 4 100,000? እሱ ምን ያደርግልኛል? 4 ሚሊዮን ነው እንጂ። የእናንተስ ከፋ። ምን ነው በዛ? ኧረ ምን አላት? ለማንኛውም ጠብቀው፣ የሚሆነውን ማን ያውቃል? እሱ ከሰጠኝ አንቺ የሚያስፈልግሽን ነገር በሙሉ አደርግልሻለሁ። በዚህ ሁኔታ የሚያስፈልገኝን ነገር ላንተ መቶ ይከብዳል። ለማያስፈልገኝ ራሱ ትዘገይብኛለህ። በቻይነኛ አይሰጥህም እያልሽኝ ነው? ምንም አላውቅም፣ ግን አባዬ ያዋሻል ብዬ አላስብም። ከመዋሸትም አታልለኝ እኮ። ትቀልዳለህ እንዴ? ቤት እኮ ነው። ቆይ እኔስ ምን ዋስትና አለኝ? ዋስትና ያንተ አለመሆኑ ነው። ከሰጠህ እሰየው፣ ካልሰጠህም እሰየው። ባይሰጥህ ቀድሞውንም ያንተ አለመሆኑን እመን ሰውዬ። እሺ አመሰግናለሁ። አባዬ አሁንስ ምን ብሎኝ? አይዞህ ልጅ፣ አሁን ያለሁበት ነገር ወይ ለፍብኝ ወይ ለፍልኝ ብሎ መነሳት እንደሆነ ገብቶኛል። እንዲህ አይነት ወኔ ደግሞ ደስ ይላል። አባዬ መግደል እንኳን ቢኖርብኝ ገድዬ ህይወቴን ማስተካከል አለብኝ። ጎበዝ የኔ ልጅ። ወንድ ልጅ እንዲቆራት ሲሆን ደስ ይላል። አዎ ልክ ነህ። የት አባቱ እንዴ አባዬ፣ እኔ እኮ ተው የሰይጣን ጆሮ ይደፈን ምናምን እስክትል ነበር የምጠብቀው። ለምን እልሃለሁ? ወንድ ልጅ ታስሮ ተፈቶ ችግርንም መከራንም አይቶ ነው። እና ታዲያ ሰው ብገልና በዘርፍስ? የገደልከው ሰው ከኪሱ ብታገኝ ቢበዛ 3000 ብር ነው። ሌላውን ነገር አታገኘው። አንተ ግን እድሜ ልክህን ማረሚያ ቤት ትቆያለህ። እኔ እኮ መረረኝ አባዬ። ከልብ ስራ ስላልሰራ ይሆናል። አንዳንድ ሰው ዝም ብሎ ነው የሚያማርረው። ምናልባት የታሰርከው በቀላል ጥፋት ከሆነ ዋስ ሆነሃለሁ።
ሰላም ነው ዳኒ? ደህና ዋልክ ካለ? ደህና ነኝ። ጃኬት ኮል ደርብዬ። አይ ጥሩ ደርብ። ደህና ነህ አይደል? ሰላም ነኝ እኔ። ግባ በቃ። ታውቃለህ አባዬ፣ ትላንትና ዳኒ መጥቶ ቤቱን እየበረበረ ነበር። ይበርበር? አዎ ይበርበር። ሁሉንም አውቋል። ምን ደብቀዋለን ብለህ ነው? ምን ነካ አባዬ? ኦሪጂናሉን ካርታ አግኝቶ ቢወስድብንስ? ምንም የሚወስደው ነገር የለም። ምንም አላስቀምጥም። ጠንቃቃ ነህ። ልጠንቀቅ እንጂ በእምነትና ባለመጠንቀቅ የተጎዳሁት ብዙ ነው። ግን ሌላም ነገር ሊያደርግ ይችላል። የሚችለውን ሁሉ ማድረግ ይችላል። እሺ አባዬ። ምን ነው ዳንኤል፣ ደህና አይደለም እንዴ? እባክሽ እናዳኛለች። ኤደንም ባልሆነ ስነ ስርዓት ያዥ። እኔ ኤደንን እንደዚህ ያልናል። ማን ነው ታዲያ? እቺ ቲና ናታ። ምን አደረገችው ደግሞ? አሁን እኮ በሷ ቤት አግኝታ መንጠባረሯ ነው። ተንጠባረረች? ነፍሷን አታውቅም እኮ። ይሄኔ ቤቱን ሽጬ እመልሳለሁ ብላ ከአንዱ ተበድራ ሪዞርት ነች። ታስቁኛላችሁ እኮ። አንቺማ ተጫወችብን። አንተም መተህ ከዚህ ቤት ስለመውጣቴ ታወራኛለህ። እሷን በመጣሽ ቁጥር እንደምታስወጣኝ ነው የምታወራው። ቆይ ሙድ እያሽብን ነበር። ምን ላድርግ? እንደናንተ ለመዝናኛ ተብሎ የተመደበ ሰዓት ስለሌለኝ በእናንተ ልዝናና ብዬ እኮ ነው። ቆይ ቢያንስ መታ እዚህ ያለውን ነገር አታጣራ? ቷት በእናትህ አትምጣ። እንዴት አይነት እረፍት አርፈን ነበር። እሺ ቆይ እኔስ? ከዚህ በኋላ ምን ታደርግልሃለች? ባይሆን አንተ ነው የብር ተስፋ ያለህ አይደል? ይሰጠኛል። እሱን አላውቅም፣ ግን ደግሞ ይቅናህ።